ምንድነው ያለውና ለምን ተበሳጩ ጴንጤዎች የሚለውን ሐዋርያቶቹ ለምን ተበሳጩ ማስረጃ ቲክቶክ ላይ አንድ እንዳልሆነን ይሄው የሚያነቡት ኦርቶዶክሳውያኖች እኮ ያውቁታል። በቃ ለምንስ ይባላል ነው አንድነት የለም። በመጀመሪያ አሁንም ወደ ጌታ መጣ እያላችሁ የምታጭበረብሩትን አቁሙ። ወደ የትኛው ዲኖሚኔሽን ነው የመጣ? ወደ የትኛው ጌታ ብላችሁ የምትጠቀልሉት እናንተ ቤት የእብድ ማት ስላለ ነው። ጥምቀት ለድህነት ወይም ጥምቀት ለባህሉ ድምቀት የሚላለ የጌታ ቁርባንን የራት ነው መታሰቢያ ነው ሻይ ቡና ማያ ነው የምትሏለ እንደ ኩኪስ እንደ ብስኩት ማንም ህፃናቶች የሚያደርሱት እንደሆነ የምታሳዩት አለ። ሌላው ምንድነው በስራ ይጸድቃል ያለ ስራ ይጸድቃል የምትሏል። ድኝ ያለው ልድን ነው ለባህሉ ድምቀት ነው የምትሉት አለ። ወደ የትኛው እንደሚመጣ ስለማይታወቅ ማጭበርበሪያ ሜካኒዝሙ ምን ትላላችሁ? ወደ ጌታ መጥቷል የሚል የሌቦች አካሄድ ትሄዳላችሁ። የትም ፍጪው ዱቄቱን አምጪው የሚል ትምህርት ነው ምን እያደረገ ያለው እያጭበረበረ ያለው። የትም ፍጪው ዱቄቱን አምጪው ከሆነ ሃይማኖት ብቻ ይውጣልን ወይ ከእስልምና ይውጣልን ወይ ከኦርቶዶክስ ይምጣ እንጂ በጌታ በቃ ጌታን ተቀብለዋል ብለን እናጃጅለዋለን። ይሄ አስተሳሰባችሁ እግዚአብሔር ይፈርዳል። ይሄ ማጭበርበራችሁ ጌታ ይፈርድባችኋል። በጌታ ቃል ነው ያላገጣችሁት። በጌታ መንገዱን የጌታን መንገድ ነው የረበሻችሁ ያታለላችሁበት፣ በስሙ ያጭበረበራችሁት። እንጸልይላችኋለን ገንዘብ አምጡ ነው። ከዛ በኋላ ምንድነው እረግማችኋለሁ ነው የምትሉት። ይሄ ነገር ከጌታ ነው። እውነት ለባህሉ ድምቀት ነው። ሌላው አሁን አንድ ማን ነው የሚሉት ብልጽግናው ነው ያባረሩት በቅርቡ ለኔ ኮንዶሚኒየም አልተሰጠኝም እያለ ሲያለቅስ የነበረው ሶሻል ሚዲያ ላይ እንትን ነበረ። ኤርትራዊ ነኝ ብሎ ነበረ። ሰይፉ ላይ ቀርቦ ነበረ ኤርትራዊ ነኝ ብሎ ከኤርትራዊነት አንፈልግም ብለው ኤርትራውያኖች። ከዛ ማንን ነው ለሆነ ሰው ኮንዶሚኒየም ተሰጠው። ማንን እንደሚባል አላውቅም። ባሻ የስ ለእንትና ኮንዶሚኒየም ሰጠሁት ለኔ ኮንዶሚኒየም አልሰጠኝም አለ ባሻ የሚባል። አሁን በጌታ ነኝ ባሻ። አሁን እኔ የምለው በትክክል እኔ ክርስቶስን ማምለክ ትክክለኛ መንገድ ነው፣ ጥርጥር የለኝም። ክርስቶስን ማምለክ ትክክለኛ ነው። ግን ባሻ በጌታ ነው ይመች። ሰሞኑን አሪፍ ነው። እኛም አይተናል ብዙ ነገር። ክርስቶስን ማምለክ ትክክለኛ መንገድ ነው። የነሱን ጉድ ማጋለጥ ግን ምን ያስደርጋል? ዋጋ ያስከፍላል። እንዴት እንደሆነ አንድ ዘማሪ ወንድም ደስ ይለኛል። በረከት የሚባል ዘማሪ አላቸው። በረከት ዘማሪው እስከዛሬ የበላችሁት በነቢይ ስም ሐዋርያት ስም በማህበራዊ ስም በቅልቅል ስም የበላችሁት ይበቃል፣ የሸቀላችሁት ይበቃል፣ ከእንግዲህ በኋላ አቁሙ ብለዋል። ነቢያቶች ሐዋርያቶች ሊገሉት የማስፈራሪያ ማት እያደረሱ ሊበሉት ደርሰዋል። ማስረጃ ላምጣ። ሌንቴ ሐዋርያ ማለት ሌባ ማለት ነው። ከጌታ ጋር የሚያገናኘው ምንም ነገር የለም። እናንተ የሌላው ሃይማኖትን ገድልና ድርሳን ትላለህ፣ አንተ ላይ ሐዋርያ ላይ ድርሳን ሰራብሃለሁ። የሌባ ጥርቅም አጋልጣለሁ። ለምን ታታላችሁ? አንድ ሰው ባሻም ሆነ ማናችንም ስንመጣ በየትኛው እንደሆነ ለምን አልነገራችሁ? ለምን አልነገራችሁ? ትምህርታችሁ ብትንትን የወጣ እንደሆነ ለምን አልተናገራችሁ? ለምን በጌታ ስም ተዋሻላችሁ? በጣም ለምንድን ነው የምትዋሹት? ለምንድን ነው የምትዋሹት? ይሄን ነገር መልሱ። ለምንድን ነው የምትዋሹት? በውሸት ጌታን ማምለክ አለ?
በውሸት ነው ጌታ የሚመለከው? በማጭበርበር ነው የሚመለከው? ወደ ጌታ ኑ ብሎ ከሌላ እምነት ካመኑበት ስርዓት ካለበት ምኑ ካለበት አስወጥታችሁ ወደ ሲኦል የምትወስዱ እናንተ አይደላችሁ? ግብረ ሰዶማዊነትን ስለተቃወሙ አይደለም። ይሄ በትክክል ሊሰመርበት የሚገባ ማንኛውም ሰው ሲያጭበረብሩ ግብረ ሰዶምን ስለተቃወሙ አይደለም እነሱን ያገርናቸው። ሌላ ምንም ያደረጉን ነገር የለም። ለምን በአደባባይ ነው የምትዋሹት? በአደባባይ ከነ ማስረጃው ነው ማስቀምጥላችሁ። ከዛ ሲቃወሙ አይደለም እያሉ ያጭበረብራሉ አይደለ? በአደባባይ ይኸው ሀሳብ አሁን ያንን የተጻፈውን ያለውን በሊባብ እናሰማቸዋለን። ከዛ በኋላ ምንድን ነው የሚያደርጉት? ሙሉ ግሩፕ አላቸው። አሁንም ይሄ ነገር እንዲቀጥልላቸው መሰረተ ክርስቶስ ትፈልጋለች። መሰረተ ክርስቶስ ይሄ ያላቸው ግንኙነት እንዲቀጥሉ ትፈልጋለች። ይሄን ነገር የሚቃወሙ ክርስቲያን የተባለ በሙሉ ምን ያደርጋሉ? ያባራሉ። ሙሉ በሙሉ ጉዱ ይታወቃል። እየታወቀ ሌላ ቦታ አንሄድም። ጉድን አወጣልሃለሁ። እኔ ሶሻል ሚዲያ አለኝ። ኢትዮጵያዊ ኤርትራዊ የሚሰማኝ ሰው ነኝ። ሀቅ ነው የምናገረው። እነዚህ ዶክተሮች እውነተኛ ክርስቲያኖች ናቸው። ህዝባቸው እንዳይበላሽባቸው፣ ህዝባቸው ወደ ሲኦል እንዳይነዳባቸው የሚሉ ናቸው። ግን አሸንፈዋቸዋል። ግብረ ሰዶማውያን ኢትዮጵያ ነቢያት ናቸው። በነገራችን ላይ ዘማሪ ናቸው። ሐዋርያ ብለው ስም ሰጥተዋል ለራሳቸው። ስለዚህ ያንን ነው የምናገረው።